ትላንትና ምድር ለሴት ልጅ በጣም ጨካኝ ናት ብላ የሆነች ልጅ ቪዲዮ ሰራችና እሱ ላይ ሪያክት ሳደርግ እችኛዋ ደግሞ መጣችና ምን አለች? እስቲ ዝም በይ countless women face harassment and discrimination simply to obtain basic rights and opportunities that many men can access without encountering ምናምን አለች። ሶ ካመጣሽ አይቀርማ እሺ ብሬክ ዳውን እናድርገው። ይኸውላችሁ ቆይ ሴቶች ሆናችሁ ማለት ነው ካንቺ ሌላ ነገር የሚፈልግ ወንድ ያለበት ቦታ ላይ ብቻ ነው እንዴ እድልሽ ያለው የሚመስለው? ማለት አንዳንዴ የሴሰኛ ሰዎችን ማንነት ለምንድን ነው ያንቺ የጾታ ችግር የምታደርጊው? የሆነ ሰው ባለጌ ከሆነ የሱን ብልግና ነው እንጂ ማየት ያለብሽ ያንቺ ችግር ወይም ደግሞ ይሄ አንቺ ላይ የተፈጠረ ችግር አድርገሽ የምታስቢው ነገር ራሱ ከየት የመጣ ነው የሚለውን ነገር እስቲ እንነጋገርበት። ማለት ይላችሁ ሴቶች እንደ ሴት ሳይሆን ይሄ ችግር እየገጠመን ያለን እንደ ሰው ነው። ምክንያቱም ይሄ አሁን የምታነሹ ሃራስመንትም በዩ ዲስክሪሚኔሽንም ቢዩ ብቻ ይሄ ለራይቴና ኦፖርቹኒቲዎችን ተቀማው ሴት ስለሆንኩኝ የምትዩ ነገር ወንዶች ጋርም አለ። በጣም ብዙ ወንዶች መቀጠር ፈልገው የሆነ ቦታ ስራ ጉቦ ካልከፈልክ አንቀጥርህም የሚባል ብዙ ሰው አለ። ወይ ደግሞ ሴትነቷንና ውበቷን መጠቀም ምንም ማትፈራ ሴት በነጥብ ራሱ እሱ እየበለጣት ቅድሚያ ለሷ ሲሰጥ እናያለን እኮ አይደል እንዴ? ሶ ወንዶቹ ወጥቶ ምን ነው ወንድነት ያላሉና አንድ ነገር ልንገራችሁ። የራሳችንን ፑር ዲሲዥን ሜኪንግ ኦሬዲ ሰዎች ላይ የጠቆመን እኛ የደረሰ በደል አናርገው። ይሉሽ ላይፍ ኢዝ አ ቾይስ። የሆነች ሴት የሆነ ቦታ ሄዳ በባላት ነገር ሰዎች የማይቀበሏት ከሆነ ማለት ነው እንዲያውም እንደራሷ ሴት ከሆነችና ራሷን የምታከብርና የምትወድ ከሆነ ጣብላ መውጣት ነው። እንዲያውም ፈጣሪ ከዚህ በላይ ምን አድርጎ ይጠብቃል? ማለት ይሄ ሴሰኛ ይሄ በጣም እንዴት ነው አንቺ ላይ ለአቅምሽና ለምታመጩ ነገር ሳይሆን ለሴትነትሽ የፈለገሽ ወንድ ጋር ብትሰሪ ብዙ ችግር ውስጥ ትገቢያለሽ እያለ እንደውም እግዚአብሔር እኮ ቢገባሽ እያስጠነቀቀሽ ነው። ሶ እዛ ላይ ገብቼ እኔ ለምንድን ነው የማይሳካልኝ ብሎ ነገር አለ እንዴ? ማለት ለምንድን ነው እንደ ህፃን ልጅ የምታስቡት? ግን ማለት የመጨረሻ ይሄ ሁሉም ሰው አዎ እውነቷን ነው ስለሚልሽ በጣም ጀስቲፋይ አድርጋችሁት ነው እንጂ that's your problem። እንዴ አደልት መሆን ማለት ታዲያ ምንድን ነው? ቾይስ እኮ እንዲኖረን ወይ ደግሞ ምርጫችንን መኖር መቻል አይደለ እንዴ? ክብርሽን የምታስጠብቂ ከሆነ አንዳንድ ነገሮች ይቀራሉ ነው። አይ ያ ነገር በጣም ፈልጓለሁ የምትይ ከሆነ ደግሞ ክብርሽ ትደራደራለሽ ነው። ሶ ወስነሽ በገባሽበት ሁኔታ ላይ ሴትነት ያመጣብኝ ጣጣ ማለት አትችይም። ሲቀጥል ህፃን ልጅ አይደለሽም። ይላችሁ ሴቶች ህፃናት የተባለ በየሚዲያ ሲነገራችሁ ኢንፋንት አይደላችሁም፣ ሄልፕለስ አይደላችሁም። ሰው አይደለም ዴስቲኒያችሁን እንኩ ብሎ የሚሰጣችሁ ማለት ነው። ሶ እዛ ጋር እየወጣችሁ ሴት ስለሆንኩኝ ነው ምናምን በቃ ፈተና ምናምን ምንድነው? ይሄ የህይወት ፈተና ነው። ማንም ሰው የፈለገውን ነገር ኦሬዲ እንካ ተብሎ አይሰጠውም። በልጅነት የምታገኙን ኢንታይትልመንት ካደግሽ በኋላ ተከትሎኝ ይምጣ ማለት ስለማትችይ ማለት። ሲቀጥል ቆይ ሁሌ ሴትነት ሲነሳ ማለት ነው ለምንድን ነው እንደዚህ የሚጎዱትን ወይም ደግሞ በእናንተ አስተሳሰብ በራሳቸው ችግርም አንዳንዴ ለመጠፉ ሴቶችም የምርም ደግሞ የሚጎዱ ሴቶችም ብቻ ኦን ደ ፍሮንት አመጣችሁ ሴትነት መለኪያ የምታደርጉት? ምን የተሳካላችሁ ሴቶች አታወሩም? ምን አለ እስቲ በጣም በራሷም ቢሆን በብቻ ኤኒቲንግ ተመቻችቶላትም ይሁን እድሉን ተጠቅማ የምር ህይወቷን የቀየረች በዙሪያ ኦሬዲ ሰዎችን ቀጥራ ማሰራት የምትችል ህይወቷ ላይ ሰክሰስፉል የሆነች በቃ ሴትነቷን ሳይሆን ሰውነቷን አማ የተቀበለችን ሴት ለምንድን ነው እዛ ጋር እንደ እንትን ማታስቀምጧት እንደ የሆነ የሴትነት መለኪያ? ማለት ይሄ እኮ የሚያሳየው እኮ በጣም በህመም በጣም ዊ አርሶ የሆነ ፉድ ዊ እንኳን ማለት አልችልም እኔ አይ ካን ኤክስክሉድ ማይሰልፍ የሆነ በኮንፊደንስ ማለት ነው። ምክንያቱም ህመም ማንነቴ አይደለም ብለሽ ገሸሰሽ ካልጣልሹ እኔ መጥቼ ልገረስልሽ አልችልም። ካንቺ አልፎ ግን በጣም የሚያሳዝነኝ ፓርት እንደ ከተማ ሴት እንደ ተማረች ሴት ማለት ነው የገጠር ሴትን ኢምፓወር አረኩኝ ብለሽ አንቺ ብርሃን ላይ ይሆንሽ ሲሆን ብርሃንሽን ሄደሽ ወደ ጨለማ ላይ ያለችውን ሴት እንደማውጣት ከነ ብርሃንሽ ሄደሽ ጨለማ ውስጥ ስትመጠመጪ የምትይ ሴት ነሽ። በጣም የምትገርሚ ማለት ነው። እንደው ለስቶ ከባሪት አይደለ በግልጽ ገጠር ላይ ያለችዋ ሴት የገደረሰባት ያለውን ነገር ኦሬዲ የምር አሳስቦሽ መርዳት የምትፈልጊ ከሆነ መጀመሪያ አንቺ ራስሽን እርጂ። መጀመሪያ አንቺ ለራስሽ ኃላፊነት መውሰድ የምትችይ ሰው ሁኚ። በራስሽ ማስተካከል የምትቻቸውን ነገሮች መጀመሪያ ለይተሽ ወቂ እንጂ ዝም ብለሽ ህመምሽን ጭራሽ ሌላ ሰው ላይ አምፕሊፋይ አድርገሽ አትውጪ። የትኛውም ፌሚኒስት ይሄ ለአብዛኞቻችሁ ፌሚኒስቶች ነው። ሶ ችግር ውስጥ ያለችን ሴት አዎ ሴትነትሽ ነው የሚያሳምምሽ፣ አዎ ሴትነትሽ ችግር ነው ኦሬዲ በረከት የሚባል ነገር የለውም። ሴትነት ሁሌ ህመም ነው። ሴትነት ማለት ምድር ራሱ የገፋችሁ ነገር ነው እያልሽ እንዲህ ፐብሊክሊ እየወጣሽ የምትነዡ ወሬ ገጠር ውስጥ የምር ችግር ውስጥ ያለችዋን ሴት ኦሬዲ ሪያሊቲዋን አምና እንድትቀበል ነው የሚያደርገው እንጂ ምንም ኢምፓወር እያረግሻት አይደለም፣ ጭራሽ እየገደልሻት ነው። አንቺ አይ ቲንክ አትሊስት
ዩ ኖ ቤተር እኮ አይደለ? ቢያንስ በምንም ይሁን ሁሉ ነገር እኔ ላይ ደርሷል ማለት መቼም አንችልም። አንዳንድ ነገሮች ኦፍ ኮርስ ይደርሳሉ እንደ ሴት፣ ግን ብርሃን እንዳለውም አይተሻል። ሲሆን ኢምፓወር ማድረግ ነው እንጂ ሌሎች እህቶችሽን በእነሱ ፔን ላይ ቆመስ ጨለማ ውስጥ አብሮ መርመስመስ ኢዝ ኔቨር አ ሶሉሽን። በጣም ደግሞ ሌላ የሚያስቀኝ ነገር ልንገራችሁ፣ ለስሙ ማለት ነው። አብዛኛው ሴቶች ሃይማኖተኛ ናቸው፣ መንፈሳዊ ናቸው ምናምን፣ ግን ሁሌ ፊድ የሚደረገው ነገር ይሄ ፍርሃት ስለሆነ ማለት ነው። አብዛኛዋ ሴት በዚህ ሰዓት ላይ ፈጣሪን ከምታምነው በላይ ወንዶችን የምትፈራበት ዲግሪ በጣም ከፍ ብሏል። የቱ ጋ ነው አንቺ አዛኝና አዳኝ ያደረገሽ? አንቺ ራስሽ ትልቅ የሆነ ድጋፍና ኦሬዲ የስነ ልቦና ማማከር የሚያስፈልግሽ ሰው ነሽ እኮ። ደግሞ አንቺን ብሎ ኦሬዲ ተከራካሪ ለሴት ልጅ መብት። ይሄንን የምላችሁበት ምክንያት ምንድነው? ይላችሁ የፈሩት ይወርሳል። ፍርሃትሽን ኦሬዲ የምታንጸባርቂበትን ቦታ ምረጪ ብቻ ሳይሆን ብትቺ ለራስሽ ቁጭ በይና ራስሽን አስተካኪ። ምክንያቱም አንቺ እዚህ ጋር በየቀኑ እየወጣሽ ህመምን፣ ሴትነት በቃ ችግር እንደሆነ መደፈርን፣ መገደልን ብቻ ከሆነ ሁሌ ስፕሬድ የምታደርጊው ማለት ነው። የአንቺ ኤነርጂ ኦሪጂኑ ማን ጋር እንደሆነ ባይታወቅም የትኛዋ ሴት ደግሞ ኢቨን የትንቢቱ ማስፈጸሚያ እንደምትሆን ባናቅም፣ ግን የአንቺ ፍርሃት የሚወልደው ሪያሊቲ ነው እዛ ጋር የሚፈጠረው ማለት ነው። ምክንያቱም ምንም ነገር ከመገለጡ በፊት ሀሳብ ነበረ። ይሄንን ፍርሃት ዝም ብላችሁ ፑሽ የምታደርጉ እውነቷን ነው በቃ ለሴት ልጅ ምናምን እያላችሁ ኃላፊነት ሳትወስዱ ዝም ብላችሁ የምታስተጋቡ የገደል ማሚቱ የሆናችሁ ሴቶች እባካችሁ ከድርጊታችሁ ተቆጠቡ። ሲሆን እንደ አደልት ኦሬዲ ህፃን ላይ ሆነሽ ወይም ህፃን ልጅ እያለሽ የነበረሽን ማንነትና አካውንታቢሊቲ ኦሬዲ ማስተካከል የምትፈልጊ ከሆነ እኔ አንድ መፍትሄ ልንገርሽ። ይልሽ ወደ ውስጥሽ ግቢና ቁጭ ብለሽ ራስሽን ፈትሽ። ብዙ ሊሚቲንግ ቢሊፎች አንቺ ጋር ተሰንቅረዋል። እነሱን ሳታጸጂ ኦፍ ኮርስ አሁን ካደግሽ በኋላ የሚፈጠርብሽን ነገር እንደ አደልት ቁጭ ብለሽ ማየት እየከበደሽ ነው። ምን ታደርጊያለሽ? እንደ ህፃን ልጅ አልሰጡኝም እኮ ቁርስ፣ ምሳ እኮ አልሰጡኝም፣ እድሌን እኮ ዘጉት፣ በቃ ይሄ የማይሆኑሽ ሰዎች ጋር ሲጀመር ህፃን ልጅ አይደለሽም። ዩ አር አ ግሮውን አፕ። የማይሆኑሽ ቦታ ላይ ሄደሽ የምትፈልጊውን እድልሽን አቁሚ። አንቺ ያለው የትም አይሄድም። እንደዚህ እየወጣችሁ በቃ ዲስክሪሚኔሽን ምናምን ቤዚክ ራይታቸው እኮ እየተካደ ነው ምናምን ዝም ብላችሁ አታስተጋቡ። እስቲ ቁጭ በሉና ሪል ኮዙን ለመረዳት ሞክሩ። በቃ ሴቶችም ወንዶችም በእውነት ነው የምላችሁ፣ እንደ ሰው ማደግ የምንፈልግ ከሆነ ይሄ ውስጣችን ላይ የነበረው ህፃን ልጅ ሆነን ያገለግለን የነበረውን አስተሳሰብ አውልቀን ጥለን እንደ አዲስ ደግሞ ላደገ ሰው የሚሆን አስተሳሰብና ሪያሊቲን ፌስ የምናደርግበትን ነገር ነው ማሰብ ያለብን ማለት ነው። ያኔ ህይወት ላይ የሚገጥምሽ ችግሮች የህይወት እንጂ የጾታሽ እንዳልሆነ ስለምትረጂ ላላ ብለሽ ነገሮችን ናቪጌት አድርገሽ የሚበልጥብሽን መርጠሽ ትሄጃለሽ ማለት ነው። በተረፈ አይሆፕ መለስኩልሽም አልመለስኩልሽም አክቹሊ ላንች አይደለም ኦልሞስት እንደዚህ ድንቁርቁር ብላችሁ ኦሬዲ ህመማችሁ ማነታችሁ አረጋችሁ ሴቶች በተታዝኑኝም ለእናንተ ምንም እምላችሁ ነገር የለም። ምክንያቱም ለውጥ ከራስ ነው የሚጀምረው። ራስሽ ፈልገሽ ካልተለወጥሽ ምንም ልሰራልሽና ላረግልሽ ስለማልችል። ግን ህፃናቶች አሉ፣ ታዳጊዎች አሉ፣ ገና ማንነታቸው ያልጠነከረ ሴቶች አሉ። ሴትነት ማለት ሁሌ በቃ የሆነ ትርምስምስ ያለ ቪክቲምነት ብቻ ለሚመስላቸው ሰዎች ነው እንደዚህ እየወጣው እምጮሆ ማለት ነው። ለነሱ ነው ቪዲዮ። በተረፈ ጋይስ ይሄን ቪዲዮ ኮፒ ሊንክ አድርጉ። መልካም ቀን ባይ